ሰዎች ክርስቲያን ናቸው አልኩ ከሰለምኩ ወዲህ በቃ ተውኝ ሰልመሽ ነው ሰልሜ ነው በአሶሳ ነው ያሉት ከዛ በኋላ ልጄን በቃ እዚህ እየሰራሁ ምን ስል በቃ መረረኝና ልሂድ በቃ ቤተሰቦቼ ጋር ብዬ ሲሄድ በቃ በሃይማኖት ጉዳይ ገቡብኝ እኔ አልፈልግም ብዬ ልጁን ትቼ መጣሁ ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ በረመዳን ዚያራ ተመልሰን መጥተናል። ዛሬም ይዤላችሁ የመጣሁት የረመዳን ዚያራ እንግዲህ እናንተ የቻናሌ ተከታዮች ብታዩት እዚህ ቤት ገብታችሁ ደግሞ ይሄ ቤት ያለበትን ሁኔታ ብታዩትና ብታግዟቸው ብዬ ያሰብኩትን ቪዲዮ ነው እንግዲህ ይዤላችሁ መጣሁ ማለት ነው። ተመልካቾቼ የአንድ ወጣት እህታችን ቤት ነው ያለሁት። እቺ ወጣት እህታችን ስትሰማ እንግዲህ ገና በወጣትነቷ በህመም ተይዛ ቤት ውስጥ ነው ያለችው። በምን አይነት ሁኔታ ላይ እንዳለች እሷ ከራሷ አንደበት ትነግረናለች። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። አሰላሙ አለይኩም። ወአለይኩም ሰላም ረህመቱላህ። እስኪ ማን ይባላል ስምሽ? ሰላም ማንነትሽ እስኪ በደንብ ንገሪ። ማን ይባላል ስምሽ? ሳዳ መሐመድ ደስታ እባላለሁ። እሺ 4 አመቴ ከታመምኩበት ወስደው ሳስታሙኝ ያው አልሆነላቸውም። የሆነ ልጅ ነበረኝ ሲመጣ ከቤተሰቦቼ ያው አመጡና ቤት ከራይ አስገቡኝ። እዚህ እነሱ ናቸው የሚከፍሉት። እኔ ሰርቼ አልበላም፣ ልብሴ እንኳን አላጥብም። ልብስ የሰው ልብስ በፊት እያጠብኩ ነበር እንሰራው። አሁን ግን ምንም አልሰራም። ምን አለን በቃ እንትን እያልኩ ታምሜ ይሄው ቁጭ ብያለሁ። ጉልበቴ ነው በሽታ እያበጠ ቆሜ ነው ሽንቴ እንኳን ምሸና ወላሂ እንደ ሰው እንኳን ቁጭ ብያልሸና ቆሜ ነው እንደ ወንድም ምሸናው እና ካሁን በፊት መጥቶ የሆነ ሰው እያሳክመኝ ነበር። አሁን ግን ምንም ፓልም የለኝም። ቆጠረ ነበረኝ፣ ቆጠሮ አለፈብኝ። ይኸው እያበጠ ነው። ከዚህና ከዚህ ነው የሚያመኝ። ያው እንደዚህ ሆኜ ቀረሁኝ። ምንድነው በሽታሽ? ሐኪሞቹ ያሉት ምንድነው? በሽታው ዝም ብሎ በቃ ይመረምራሉ። አንዴ ሪህና ይላሉ፣ አንዴ ተፈጥሮ በሽታ ይላሉ። ምንም በቃ እንትን አላለም። እኔ አላቅም በሽታው በቃ እኔ አላቅም። በቃ ሰውነቴ ነው የሚበርሰኝ። አሁን ቆመሽ መሄድ አልችልም። በዱላ ነው በብትር ነው የሚሄደው። አሁንም በብትር ሄድኩትም ይህቺ በጥር 28 ወስዶ ሐኪም ቤት ፋል ትንሽ አየሁኝ እንጂ እዚህ ፍራሽ ላይ ተንፋቅቄ ምግብ አልበላ፣ ለሽንት ፍራቻ ማለት ነው። ምግብ አልበላ፣ እንጀራ አልበላ። በቃ እንደዚህ ተዘግቶብኝ 24 ሰዓት ተዘግቶብኝ ነበር። እቺ ወር ናት አሁን ቤቴ የተከፈተችው። እንዳልሞት እንዳልድን ማለት ነው። አልበላም በቃ በሁለት ቀን በሶስት ቀን 2 ጉራሽ ይበላለሁ። በጣም ከስቼ ነበረ። አሁን እንደዚህ እየተንፋቀቁ ይሄ በቃ እንደዚህ ነበር ያበጠ ይሄ ጉልበቴ ማለት ነው። ይሄ ታይትም አለብስ በቃ የሚያነሳኝም ጎረቤት ነው። እንዲህ እየተጠራሁኝ ያነሱኛል፣ ቁጭ እላለሁኝ። አሁን ግን አልሐምዱሊላህ ትንሽ ፋል አግኝቼበታለሁ። ግን በየወር ሐኪሞቹ በየወር ጅማትሽ ከስጋሽ ወጥቶ እንትን ላይ ነው ያለው አሉ። ይሄ ምንድነው? አጥንት ጋር ማለት ነው። አጥንት ጋር ነው ያለው። አይታጠፍም፣ አይዘረጋም። ይሄ በመድኃኒት ነው እንትን የሚለው በየወር እኛ በቃሽ እስከምንል ድረስ መዋጥ አለብሽ፣ መውሰድ አለብሽ አለ። መድኃኒቱ አንዴ ለምትሄጂው ሐኪም ቤት እስከ ስንት ብር ትጨርሻለሽ? እኔ ባለፈው ስንት ብር እንደጨረሰው አላሁ አለም አላወቅኩም። ለመሄድ ገንዘብ አጣሽ ማለት አጣሁኝ። ያው በ28 ነበረ ወሬ ተውኩት። ማን እንትን ይበልልኝ። ያው ግን የሚያግዘኝ ካለ 5ም 10ም እንዲልኩልኝ እፈልጋለሁ። በቃ አቅሜ የለኝም ሰርቼ ለመታከም ሰርተሽ መታከም ብቻ ሳይሆን ደግሞ መንቀሳቀስም ጭምር ስለማትችይ አልችልም። በፊት በምን ነበር የምትተዳደረው? በቃ የሰው ቤት ልብስ እያጠብኩኝ እንጀራ እየጋገርኩ ነበር የምተዳደረው። ደህና በነበርኩ እኔ ሰው ምንም እንትን ከእጅ እያላቅም ነበር። ግን በተለይ እቺ 2 አመት በጣም ተያዝኩ። እዚህ ቤተሰብ ሳለሽ የለኝም፣ ማንም ቤተሰብ የለኝም። ቤተሰቦቼ ክርስቲያን ናቸው። ከሰለምኩ ወዲህ በቃ ተውኝ። ሰልመሽ ነው? ሰልሜ ነው በአሶሳ ነው ያሉት። ከዛ በኋላ ልጄን በቃ እዚህ እየሰራሁ ምን ስል በቃ መረረኝና ልሂድ በቃ ቤተሰቦቼ ጋር ብዬ ሲሄድ በቃ በሃይማኖት ጉዳይ ገቡብኝ። እኔ አልፈልግም ብዬ ልጁን ትቼ መጣሁ። ልጁን ትቼ ስመጣ በቃ እንደዚህ እየሰራሁ ምን ስል ከዛ በኋላ በቃ ልጁም ላኩት እዚህ ማለት ነው። ልጄን ላኩ። 15 አመት የ15 አመት ልጅ አለኝ። በቃ ሰዓዳ እኛ ያው እስካለን ድረስ ያው ቤት ክራይ እንከፍልልሻለን። እዚህ እያለሽ ግን ማንም ስለማይረዳሽ ቤት ክራይ እንከፍልልሽና ከኛ በቃ ራቅ ያለ ውጪ። እኛ ግን እንትን አንልሽም፣ አንረቅሽም።
እየመጣሽም እዚህ በቃ አንዳንዴ እንትን ትያለሽ ያጣሽው ነገር ንገረን እኛ እንሰጥሻለን ሰውም ያዘና ይረዳሻል ብለው እዚህ አስገቡኝ የዛሬ አመት ማለት ነው። ስለዚህ ከሰለምሽ ስንት አመትሽ ነው? በጣም ብዙ ሁኛለሁኝ። በጣም በቃ በልጅነቴ ነው የወጣሁት። ታዲያ መች ሲቸግርሽ ነው ወደዛ ወደ እነሱ ጋር? አዎ በቃ ሲቸግረኝ ሲመረኝ በቃ ሄድኩኝ ወደ እነሱ። ሙስሊም ካልሆንሽ ብለው በቃ እኔ እንትን አልኩኝ። በቃ መለሳለሁ ብዬ መጣሁኝ እዚህ። ከዛ እዚሁ ቀረሁኝ። እዛ በኋላ እርግጠኛ ነኝ ያው ይቀይሩኛል። ልጁም ቀይሮ ነበር፣ አስቀይረውት ነበር። የራስሽ ልጅ ራሱ ሃይማኖቱን ቀይሮ? አዎ ቀይሮ ነበር። ሲወለድ ሙስሊም ነበር? አዎ ሲወለድ ሙስሊም ነበር። ምንም አማራጭ ስለሌለው ሰለመ። እዛ መጣ። የዛሬ አመት ሰለመ። ይኸው አለኔ ጋር እንደገና አሁን ከመጣ በኋላ ደግሞ ሰለመ። በችግር ምክንያት ነበር ማለት ነው ሃይማኖት? አዎ በችግር ምክንያት። እሺ ተመልካቾቻችን እንግዲህ እህታችን ነገረቻችን ያለውን ነገር እንግዲህ በደንብ እየሰማችሁት ነው። እህታችን ታውን በፊት የክርስትና እምነት ተከታዮች ቤተሰብ ነው የተወለደችው። ከዛ በኋላ እሷ ሰልማ እየኖረች ነበረ። እንግዲህ በምታዩት ሁኔታ ታማ እንግዲህ ነገሮች ሁሌ እንግዲህ ቀኝ በቀኝ አይሆኑልንም። ስለዚህ ከቤተሰብ ርቆ የሚቀር ሰው የለም። ወደ ቤተሰብ ስትሄድ ደግሞ እንግዲህ ቤተሰብ ጫና አደረገባት። እሷን ማገዝ የሚችሉት ወደ እነሱ ሃይማኖት ከሄድሽ ብቻ ሆነ አይደለ? አዎ አንቺም ማገዝ ይፈልጋሉ፣ ያግዛሉ። እኛ የፈለግነው እናርግልሽ፣ በቃ ወደ ሃይማኖትሽ ተመለሽ ሲሉኝ እኔ እንደው አልመለስም አልኳቸው። ቤተሰብ ስለሆኑ መጠጋት አይቀርም። ማንም ሰው ከቤተሰቡ ርቆ አይሆንም። ወደ ቤተሰቦች ልጠጋ ስትል ደግሞ እኛ የምንረዳሽ በሰዋዊነትሽ ብቻ ሳይሆን የኛን ሃይማኖት ስትቀበይና ከኛ ሃይማኖት ጋር ተመሳሳይ ስትሆኝ ብቻ ነው ብሎ ሲያስገድዷት ትታቸው መጣች። ትተሻቸው ስትመጪ ልጅሽን ጥለሽው ነው አይደል የመጣሽ? ጥየው መጣሁኝ። ያው 2 አመት ያክል እዛ ተቀመጠ። ከዛ በኋላ ነው ልጁን ጥለሽው ስትመጪ ደግሞ ልጁን ወደ ራሳቸው ሃይማኖት መለሱት ማለት ነው። መለሱት። ከዛ ደግሞ እንግዲህ ልጁም ደግሞ ልክ እሷ ቤተሰብ እንደፈለገችው ልጁም ቤተሰብ ይፈልጋል። እዚህ ወደ እናቱ ጋር መጣ። ኖረው ግን እዚሁ ነው። እዚሁ ነው። እሱ ነው እንደውም ሲያስታመሽ እንቴንም ምንንም ሲደፋልኝ የነበረው ታምሜ ማለት ነው እንጂ አልነበረኝም ሌላ። እሺ አሁን እስኪ እንግዲህ የባንክ አካውንት አለሽ? አዎ አካውንት አለኝ። ታውቂዋለሽ አካውንቱን በጭንቅላትሽ? በጭንቅላቴ አላውቀውም ግን አለ። ስልክ ቁጥር ሳይ ሞባይል እስኪ ስልክሽን ንገሪያቸው። 09 19 45 65 05 ነው። እህታችን የደረሰባት ህመም ብቻ አይደለም እየነገረችን እንዳለው ብዙ ነገር ነው። ወጣትነቱ አለ። እንደ ሆቴ የሴት ልጅ እድሜ አይጠየቅም። ይሄን አውቃለሁ። ግን ሳይሽ ገና ወጣት ነው። እስከ ስንት አመት ሊሆን ይችላል? 38 አመት። እንግዲህ 38 አመት እድሜ ላይ ያሉ ሰዎች ላይ አሁን ላይ ምንም እያደረጉ እንደሆነ ገና ናት እድሜዋ። ገና ብዙ ነገሮችን መስራት የምትችልበት እድሜ ላይ ነው ያለችው። ስለዚህ የደረሱባት ችግሮች ደግሞ ብዙ አይነት ናቸው። እዚህ ጋር ህመሙ አለ፣ ማጣቱ አለ። በሃይማኖት ደግሞ የተጨቆነችበት ነገር አለ። ቤተሰብን ተጠግታ ቤተሰብ ራሱ ትልቅ ነገር ነበርና ያንንም እንዳታገኝ ሆናለች። ይሄ የምትኖሩበት ቤት ሲነግሩኝ እዚህ ውስጥ አንቺ የገዛሽው ዕቃ የትኛው ነው? ምንም ነገር ዕቃ የገዛሁት ነገር የለኝም። ሰውን ያገዛልኝ። እንግዲህ ተመልካቾቼ ይታያችሁ ከሆነ እዚህ ጋር ብርድ ልብስ የምታክል አንድ ፍራሽ አለች። እዚህ ጋር አንድ ፍራሽ አለች። ስለዚህ ይሄን የምታዩትን ሙሉ ዕቃ ሰዎች ናቸው አድርገውላት እዚህ ያመጧት። ስለዚህ ይሄን ቪዲዮ የምታዩ እህትና ወንድሞቻችን ይሄን ቪዲዮ ሼር አድርጋችሁ ማገዝ የሚችል ሰው ጋር እንዲደርስና እቺ እህታችን ኢንሻአላህ ስቃ እንድናያት የበኩላችሁን እንድትወጡ እንጠይቃችኋለን ማለት ነው። አሁን አካውንት እንዳለሽ ነግረሽናል። አሁን አካውንትሽ ላይ ወይንም ደግሞ ቤት እስኪ ስንት ብር አለ? ምንም የለኝም። እኔ አካውንቴ ውስጥ ምንም ነገር የለኝም። 5 ሳንቲም የለኝም። አሁን ያው ባለፈው አሁን ሲሰጡኝ የነበሩ ያው ለቤት ለረመዳን ምንም ገዛሁበት። አሁን 5 ሳንቲም የለኝም። እሺ እንግዲህ ተመልካቾቼ እኛም ደግሞ እንግዲህ ወደ ሰዎች ቤት ስንመጣ ሰዎች እስኪ እናንተ የምታዩቸውን ሰዎች እንደዚህ ችግር ላይ ያሉትን ሂዱና ዘይሩልን ብለው ያዙናል። ዛሬ ደግሞ እዚች እህታችን ቤት መተን ያየነው ታሪክ እያንዳንዱ ቤት ሁሉም የየራሱ በር በተዘጋበት ቁጥር የየራሱን ቤት ነውር ሸፍኖ ዘግቶ ነው የሚያድረው። ውስጥ ገብተን ስናየው ነው የቤቱን ምንነት ያሉበትን ችግር የምናውቀውና ዛሬ እዚች እህታችን ቤት ጎራ ብለናል። አንድ ወንድማችን የላከልን ነገር አለ። እሱን እስኪ ለእህታችን እንሰጣታለን። እህታችን እኛ ደግሞ እንግዲህ ደጋግ እህትና ወንድሞች አሉ፣ ወደፊትም እንደሚያግዙሽ እርግጠኛ ነኝ ኢንሻአላህ። አንድ በአሜሪካ የሚኖር ወንድማችን የላከልን ነገር እንስጥሽ እስኪ። ይሄ 10 ሺህ ብር ነው። ይሄ 10 ሺህ ብር ነው። እንደው ትንሽ ነገር ያግዝሻል።
ሐኪም ቤት ነገ ጧት ይዛይ ትሄዳለች። አሁን ሐኪም ቤት ነው የምፈልገው። እኔ ለምን ማልፈልገው ሽሬ እንደው እንደ ዱሬ ሰርቼ እንድበላ ነው የምፈልገው። እንደ ሰዎቹ ጎንበስ ቀና ብዬ ሶላቴን እንኳን ልሰግድ እዚህ ነው ሶላት የምሰግደው ራሱ ወንበር ላይ ነው። አዎ አልሐምዱሊላህ። አሁን ግን ወሬ ነው መስገድ ከጀመርኩ ሶላቴን እንደ ልቤ እየተንጠለጠለ ተኝቼ ሲሰገድ ራሱ አልሐምዱሊላህ በረካው። ይሄንን ብር 20 ሺህ ብር እናድርገው። 20 ሺህ ብር እናድርግልሽ። ለሐኪም ቤትም ለሚያስፈልግሽ ነገር ታደርጊበታለሽ። እሺ ኢንሻአላህ በረካ ሆነ ኢንሻአላህ። ይሄን ቪዲዮ የሚያዩ እህትና ወንድሞች ደግሞ እንደሚያግዙሽ ምንም ጥርጥር የለውም። እንግዲህ ይሄ የእህታችን አካውንት ነው፣ ሳዕዳ መሐመድ ደስታ አይደለ? ስለዚህ የባንክ አካውንቷ 1033 87 92 54 2 መጨረሻው ማለት ነው። ይሄ አካውንቱን ብቻ አይደለም፣ መጀመሪያ ለእህታችን ከስር በሚገኘው ስልክ ቁጥር ደውሉላት። በዛ ስልክ ከደወላችሁ በኋላ እሷም ደግሞ ድጋሚ ይሄን አካውንት ትሰጣችኋለች። ስለዚህ እቺን እህታችንን እንድታግዟት ከጎኗ እንድትሆኑ ጠይቃችኋለሁኝ። እስኪ እህቴ በመጨረሻ የምትይን ነገር የምታስተላልፊው መልእክት ካለ እድሉን ልስጥሽ። እንደው በረካ ይሁኑ ነው የምለው። እንደው ወላሂ በረካ ሁኑ እናንተም ስላገዛችሁኝ። እንደው እኔ ምንም የምለው ነገር የለም። ዋናው በሆድ ነው ምረቃ። እኔ ንግግር ማላቅ እኔ ሆድ እየባሰብኝ ነው። በረካ ሁኑ ነው የምለው፣ ሌላ ምንም አይደለም። አብሽር አትንካና ይባላል ማለት በእስልምና ሃይማኖት እኛ እንደምናውቀው አላህ የሰው ልጅ በብዙ መንገድ ነው የሚፈትነው። ፊትና አለው አይደለ? ይሄን በደንብ ታውቂያለሽ። በበሽታ ይፈትናል፣ በሞት ይፈትናል፣ ሰው የምንወዳቸውን ሰዎች እያሳጣብን ይፈትነናል። ሀብት ሰጥቶም ይፈትናል አላህ። ሀብት ኖሯቸው ከመማይድኑ ሰዎች እንዳሉ መቼም አይጠፋሽም። ስለዚህ አላህ በተለያየ መንገድ ነውና የሚፈትነው። አብሽር እህቴ፣ ለበጎ ነው፣ ለአንቺ ለኸይር ነው። ኢንሻአላህ ደግሞ ይሄን ቪዲዮ የሚያዩ እህትና ወንድሞች እንደሚያግዙሽ ምንም ጥርጥር የለውም። ስቀሽ እናይሻለን ኢንሻአላህ እህቴ፣ ኢንሻአላህ። እሺ ውድ ተመልካቾቻችን እንግዲህ ለዛሬ ይዤላችሁ የመጣሁት የረመዳን ዚያራ ቪዲዮ ያያችሁትን ይመስላል። አይዞሽ ከጎንሽ ነን በሏትና በቅርቡ ስቃ ምናያት አላህ ያደርገን ኢንሻአላህ። ተመልካቾቻችን አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አገር ሰላም ሲሆን ነው እና እንደነዚህ አይነት ቤተሰቦችን ማገዝ የምንችለው። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።